እሺ ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ዛሬ አዲስ የፒዛ አሰራር ነው ይዤላችሁ የመጣሁት። በ5 ደቂቃ ውስጥ እንዴት ፒዛ መስራት እንዳለባችሁ በጣም ጣፋጭ፣ በጣም አሪፍ። ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በጣም ወዳችኋለሁ። ይሄን ፒዛ ለመስራት የሚያስፈልገን ነገር አሁን በጣም ቀላል በሆነ ቤት ውስጥ በሚገኝ ግብአቶች ነው የሚሰሩት። መጀመሪያ ያስፈልጋው እኔ የተጠቀምኩት ግብአት ግማሽ ኪሎ ዱቄት፣ ስኳር 1 ማንኪያ፣ ጨው ሩብ ማንኪያ፣ ቺዝ ያው እናንተ ደስ እንዳላችሁ ፈለጋችሁ ማድረግ ትችላላችሁ። እኔ እነዚህን የተጠቀምኩት ለዱቄቱ እንቁላል ነው በቃ ደስ እንዳላችሁ 2ም 3ም ማድረግ ትችላላችሁ። ትንሽ ዘይት፣ እርሾ 1 የሻይ ማንኪያ፣ ቤኪንግ ፓውደር 1 ሾርባ ማንኪያ፣ ውሃ ትንሽ ለብ ያለ ውሃ። እናንተ አስፈላጊ ከሆነ ለቤት ለልጆች ከሆነ ወተት ማድረግ ትችላላችሁ። እና የተጠቀምኩት እኔ ቱና ነው። ቱና ካልፈለጋችሁ ደግሞ ስጋ ማድረግ ትችላላችሁ። የተፈጨ ስጋ ማድረግ ትችላላችሁ። ያው እኔ ልጆቼ እንደሚወዱት ነው የሰራሁት። የቲማቲም እንደልህ ነው። እናንተ ሱስ መስራት ፈለጋችሁ መስራት ትችላላችሁ። እሱን ደግሞ በሚቀጥለው ቪዲዮ ያሳያችኋለሁ። ያው እነዚህ ያሳየኋችሁን ግብአቶች ተጠቅሜ አብኩቸዋለሁ። በ5 ደቂቃ ውስጥ ነው እነዚህ የቦካው። በጣም ቆንጆ ሆኖ ነው የቦካው። በጣም አሪፍ ነው። ያው እናንተ ከተመቻችሁ ለብቻ መዳመጥም ትችላላችሁ። እኔ ግን ፓትራይ ላይ ነው እንትን ያልኩት የጠፈጠፍኩት። ያው በደንብ ተጠፈጠፈ ብዙ እንትን አይልም፣ አይከብድም። አሁን የፒዛ ፓትራችን ውስጥ ከተናል 5 ደቂቃ እንደ ፓትራችሁ ይወስናል፣ እንደ ኦቭናችሁ። ፒዛችን ይሄንን በሚመስል መልኩ በጣም በሚያምር ሁኔታ ደርሷል። በጣም ነው የሚያምረው። ግን በነገራችን ላይ እናንተ ይፈልጋችሁት ነገር ማድረግ ትችላላችሁ። ስጋ፣ ኦሊቭ፣ እንቁላል ምናምን ማድረግ ትችላላችሁ። ያው እንደነገርኳችሁ ልጆች ስለማይወዱት ነው እንደዚህ የሰራሁት እኔ። በጣም ነው የሚያምረው፣ በጣም ነው የሚጣፍጥ። ቪዲዮዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። አበረታቱኝ። አዲስ ጀማሪ ነኝ። እወዳችኋለሁ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ።